በሚያስደነግጥ ሁኔታ ከአዳራሹ ጣሪያ ተምዘግዝጎ ሲወርድ ሁሉም ትዕይንት ቢመስለውም እሱ ግን ሺዎች እዛው ተቀምጠውና ሚሊዮኖች በቤታቸው እያዩት WWE መድረክ ላይ ሕይወቱ አለፈ። ሌላኛው ደግሞ ሚስትና ልጆቹን በጥይት ረፍርፎ ራሱም ጥይት ጠጥቶ ሲሞት አሁንም WWE ስሙ ይነሳል። የማያልቀው የWWE ጉድ። ውድ የዚህ ሚዲያ ቤተሰቦች ከዚህ በፊት ከWWE ጀርባ ያሉ ያልተሰሙ ታሪኮችን ያቀረብንላችሁን ዶክመንተሪ ወዳችሁታልና ዛሬ በክፍል 2 አጃኢብ ልናሰኛችሁ መጥተናል። ቻናላችንን ሰብስክራይብ አድርጉና የመጀመሪያውን ቪዲዮ ከፈለጉ ሊንኩን ከታች ዲስክሪፕሽን ቦክስ ውስጥ ያገኙታል። ለብዙ የWWE ዝነኞች የዝና ዋጋ የሚለካው በሻምፒዮና ቀበቶች ሳይሆን በተሰበሩ አጥንቶች፣ በሱስ፣ በአእምሮ ውድቀት፣ በፈረሱ ቤተሰቦችና አንዳንዴም በማያዳግም ሞት ጭምር ይመስላል። ታዲያ በዛሬው ዝግጅታችን አንድ ወቅት ክብርና ዝና የሰጣቸው ስርዓት ዳግም ቀርጥፎ የበላቸውን 5 ዝነኛ የWWE ጀግኖች አሳዛኝና አስደንጋጭ መጨረሻ እንቃኛለን። በፈረንጆች 2007 አንድ ለሚስቱ ታማኝ ባል ለልጁ ጀግና አባት የነበረው ዝነኛ ባለቤቱንና ልጁን ገድሎ ራሱን ሲያጠፋ ዓለም ሁሉ ደነገጠ። በWWE ታሪክ ውስጥ ከተፈጠሩት ታላላቅ ታጋዮች አንዱ ነበር። የቴክኒክ ሊቅ፣ ከፍተኛ ቁርጠኝነት የነበረውና የሚከበር ግና ዲሲፕሊን ከተሞላው የአትሌቲክስ ብቃቱ ስር አእምሮ ቀስ በቀስ እየወደመ ነበር። ክሪስ ቤኖይት ከሁለት አስርተ ዓመታት በላይ በተደጋጋሚ የወንበር የአናት ምት እንቅስቃሴዎችና አሰቃቂ አካላዊ ቅጣቶችን ተቋቁሟል። ከአሰቃቂው ክስተት በኋላ የተደረጉ የሕክምና ጥናቶች እንዳመለከቱት የነበረበት የአእምሮ ጉዳት የ85 ዓመት የአልዛይመር በሽተኛ አዛውንት ከደረሰበት ጋር እኩል ነበር። ታዲያ WWE ራሱን ለማራቅ ቸኮለና በአንድ ወቅት ጀግና ያለውን ሰው ስም ከታሪኩ አጠፋው። ነገር ግን ይህ ሰው ሲያገለግል ባጋጠመው ጉዳቶች ሁሉ እንዲያገግም WWE ፈቃደኛ አልነበረምና የተለያዩ ማደንዘዣ መድኃኒቶች በማስወሰድ ስራውን እንዲቀጥል ሲያደርግ፣ ከዛም በተጨማሪ የስቴሮይድ መድኃኒቶች እንዲጠቀም በማድረግ አካላዊና አእምሮአዊ ጤናው ተናግቶ ራሱንና ቤተሰቡን ሲገድል WWE ለስሙና ለገቢው እንጂ ለዛ ቤተሰብ ግድ አልነበረውም። ሌላው ደግሞ ወቅቱ በፈረንጆች 1999 WWE ዘ ብሉ ብሌዘር በሚል አስቂኝ ገጸ ባህሪ ኦወን ሃርትን አደገኛ የመግቢያ ትርኢት እንዲያቀርብለት ጠየቀው። ይህም የመግቢያ ትርኢት ከፕሮፌሽናል ትርኢት መሳሪያዎች ርካሽና ደህንነቱን ያልተጠበቀ መሳሪያ በመጠቀም ከጣሪያው ላይ ዝቅ እንዲል ማድረግን ያካትታል። ቀጥታ በተላለፈ የፔፐር ቪው ስርጭት ወቅት ፈጣን መልቀቂያው ማሽኑ ብልሽት አጋጥሞት ኦወንሃርት በሺዎች በሚቆጠሩ ሰዎች ፊት ከ24 ሜትር ከፍታ ላይ ተንጠልጥሎ ወደ ሞት ተወረወረ። ተመልካቾችም ሆነ ዓለም በድንጋጤና ግራ በመጋባት ሲዘፈቅ WWE ዝግጅቱን ለጥቂት ደቂቃዎች ብቻ ካቆመ በኋላ ታላቅ ተጋጣሚውን ወደ ሞት ሸኝቶ ምንም እንዳልተፈጠረ ዝግጅቱን ማቅረቡን ቀጠለ። ባለቤቱ በኋላ ላይ ደህንነቱ ያልተጠበቀ የሥራ ሁኔታዎችን በመጥቀስ WWEን ከሰሰች። ይህም ክስተት ኩባንያው ከመዝናኛ ይልቅ ለዝነኞቹ ደህንነት ዋጋ እንደማይሰጥ አጋልጦ የኦወንሃርት ሞት WWE ለትዕይንት ሲል በአንድ ሰራተኛው ሕይወት ለመጫወት ፈቃደኛ መሆኑን ከሚያሳዩ ግልጽ ምሳሌዎች አንዱ ሆኖ ታየ። ሌላው በ1990ዎቹና በ2000ዎቹ መጀመሪያ ላይ የWWE ባህል በዓመት 300 ቀናት ያህል የሚቆይ አሰቃቂ ፕሮግራም ለማለፍ የህመም ማስታገሻዎችን፣ ስቴሮይድ እና ክኒኖችን እንደ መሳሪያ አድርጎ በመደበኝነት ተቀብሎ ነበር። ኤዲ ጌሬሮ ለዓመታት በአደንዛዥ ሱስ ታግሏል። ከዚያም ወደ ከፍተኛ ደረጃ ለመመለስ ከፍተኛ ጥረት አድርጓል። ሆኖም ግን ጉዳቱ አስቀድሞ ደርሶ ነበር። ልቡ በእጅጉ አብጦ ነበር። ይህ ሁኔታ ከዓመታት የአደንዛዥ ዕፅ አጠቃቀም፣ ከአሰቃቂ ግጥሚያዎችና ከትግል ኢንዱስትሪው አካላዊ ግፊቶች ጋር የተያያዘ ነበር። በ2005 ገና በ38 ዓመቱ በአንድ ሆቴል ክፍል ውስጥ የአፈርጣማ ሰውነት ተኝቶ ሲገኝ ነፍሱ ግን ከስጋው ተለይታ ነበር።
ሞቱ የደብሊው አስቸጋሪ የአኗኗር ዘይቤ ከሰው አቅም በላይ ተገፍተው በነበሩ ታጋዮች መካከል የተደበቀውን የጤና ቀውስ አጋልጠዋል። የደብሊው ነባር ተመልካች ሆኖ ዘ አልቲሜት ዎሪየር አለማወቅ አይቻልም። ከደብሊው እጅግ አስደማሚ ገጸ ባህሪያት አንዱ ነበር። ነገር ግን ከኩባንያው ጋር ያለው ግንኙነት መርዛማና በግጭት የተሞላ ነበር። ታዲያ ለአገዛዞቹ ስርዓት አልመች የሚልና እምቢተኛ ነበርና አለመግባባቶች ሲፈጠሩ ስሙን እያጠፉ ደብሊው እሱን ያልተረጋጋ አስቸጋሪ አድርጎ በሚያሳዩ ዘጋቢ ፊልሞች ቀድሞ ያከበረውን ሰው ሴራው ተብትቦበት በገሃድ አዋረደው። ከገጸ ባህሪው ፈንጂ ኃይል በስተጀርባ በደብሊው ዓለም ውስጥ ተፈላጊ ሆኖ ለመቆየት ከባድ ስልጠና፣ የተለያዩ ንጥረ ነገሮችንና አድካሚ አካላዊ ለውጦችን ሲጠቀም የነበረ ሰው ነበርና ለአደገኛ የልብ ህመም ተዳርጎ ነበር። ታዲያ በሚያሳዝን ሁኔታ ዎሪየር በ2014 በልብ ድካም ላይመለስ አሸለበ። ታዲያ አንድ ጊዜ የዚህ አሰቃቂ ቅጥር አባል ከነበረ ማንም ሰው ዓመታትን ጠብቆም ቢሆን በበሽታ ይጠቃታል እንጂ በደብሊው ደጅ አልፎ የሰላም መጨረሻ የሚባል እንደሌለ ዎሪየር ምስክር ሆነ። ሌላኛው የደብሊው መልክ የነበረው ጄክ ዘ ስኔክ ሮበርትስ ከደብሊው ስመኛ ታጋዮች አንዱ፣ ከካሜራ በስተጀርባ ግን ያልቻረ የልጅነት መጥፎ ትዝታ፣ ድብርትና የአካል ጉዳቶችን እየታገለ ስርዓቱ ግን በህመም ውስጥ እንዲጫወት አስገድዶታል። የአእምሮ ጤና ድጋፍ ባለመኖሩ ጄክ ስሜታዊና አካላዊ ስቃዩ ለማደንዘዝ ወደ አልኮልና አደንዛዥ እጾች ፊቱን አዞረ። ለዓመታት ደብሊው ገጸ ባህሪውን ሲጠቀም እየተመሰቃቀለ ያለውን ህይወቱን የማስጠንቀቂያ ምልክቶችን ችላ ብሎ የቤተሰብ ግንኙነቱን፣ ገንዘቡንና ጤናውን አጣ። ታሪኩ ብዙ ታጋዮች ዝናን የሚሰጥ ነገር ግን ድጋፍ የሌለው ስርዓት በመጠቀማቸው እንዴት ወደ ሱስ እንደገቡ የሚያሳይ ምልክት ሆነ። ከበርካታ አስርተ ዓመታት በኋላ በጓደኞቹ እርዳታ ራሱን እንደገና በመገንባት ቢችልም የደብሊው ባህል ጠባሳዎች ግን ዘላቂ ሆነው ቆይተዋል። ደብሊው ግዙፍ የመዝናኛ ግዛት ቢሆንም ታሪኩ በሰው ማንነት ሳይሆን የማሽኖችን ያህል ዋጋ በተሰጣቸው አትሌቶች ታሪክ የተሞላ፣ በእነሱ ስቃይና ህመም እንዲሁም በእነሱ ደም ላይ የተገነባ አኬልዳማ ጣዖት ነው። ደብሊው ምህረት የለሽና የተከፈለውን ዋጋ አስከፍሎ የሚጓዝ ጨካኝ የመዝናኛ ግዛት። የማይካደው እውነታ ግን እልፍ ሚሊዮኖችን ማዝናናት የቻለ አስደማሚ ትርኢት መሆኑ ነው።